ማመስገን በእንዴት አይነት ለውጥ እንዳለው ሰው አይረዳ። ማመስገን ዝም ብለህ ተመስገን፣ ከልብ ባይሆን እንኳን ተመስገን ብል አመስግን። ዝም ብለህ እግዚአብሔር ይመስገን የሚለው ቃል እንዴት ፓወርፉል እንደሆነ ታውቅ። እኔ እንዴት ዋልክ ሲባል ቀላል ነገር አይደለም፣ በእውነት ቀላል ነገር አይደለም። እግዚአብሔርን ዝም ብለህ ማመስገን በመከራ በፈተናው፣ ቅድም እንዳልኩ ይሄ በእጃችን ከኮንትሮል ውጭ የሆኑ ሁኔታዎች አሉ። እዛ መሀል እስቲ እግዚአብሔርን አመስግን። የታክሲ ሰልፍ ረዥም ሲሆንብህ እግዚአብሔር ይመስገን በል። አንዳንድ ሰዎች አሉ እግዚአብሔር ይመስገን ደህና አይደለሁም ይላሉ። እግዚአብሔር ይመስገን አሞኛል ትንሽ ገብቷል። ከመታመም በፊትም እግዚአብሔር ይመስገናል። ከመቸገር በፊት እግዚአብሔር ይመስገናል። እኔ ምስጋና ህይወት ኮምፕሊትሊ ነው ደስተኛ የሚያደርግ። አታቆም፣ አመስጋኝ ነህ። ምሬትን አታቅማ። እንደ ምሬት ደስታን የሚነጥቅ ነገር አለ እንዴ? ማማር። ስለዚህ ምንድነው የተሰጠንን ብናቅ የጎደለን የለም ነው። እግዚአብሔር የሰጠህን ብቻ መቁጠር ያስፈልጋል። እንዴ ቀልድ ነው እንዴ ጠዋት ከእንቅልፍ መነሳት? ይሄኔ ከእንቅልፍ መነሳት ቀልድ ነው? እንቅልፍ ማለት እኮ ትንሹ ሞት ነው። ከሞት መነሳት እኮ እና እንዴት ነው እግዚአብሔር ማታመሰክሩ? መብላት፣ መጠጣት፣ መራመድ ቀልድ ነው? ማየት፣ መስማት ዝም ብለህ የተሰጠህን ነገር ቁጠር። ይሄ ዛሬ እገሌ ሞተ ተብሎ በሚነገርበት ዓለም ላይ ኖረ አድረ መውጣት ቀላል ነገር አይደለም። በልተህ ጠጥተህ መኖር። ስለዚህ እግዚአብሔርን ማመስገን የምስጋና ህይወት እጅግ የሆነ ደስታን በልብ ይሞላል ማለት ነው።